ሶላር ሲስተምን ለመሰልጠን ነበረ። እንደኔ ፐርሰናል ሳውራ ምንም አይነት የሶላር ኮንሰፕቱም ምንም አልነበረኝም። አሁን ግን ከሞላ ጎደል ጥሩ የሆነ እውቀት ይዣለሁ ብዬ አምናለሁ ለራሴ። ከ100% 80% ልስጠውና 80%ቱን በተግባር አይተናል። አሁን አፓራንት ምናምን ስንወጣ ደግሞ 100% ይሆናል ማለት ነው። እንደምንቆያችሁ ወደ ፓወር ኢትዮጵያ ተከታታዮች፣ ዛሬ የምንገኘው በፓወር ኢትዮጵያ ቴክኖሎጂ ግሩፕ በሶላር ቴክኖሎጂ ኢንስቲትዩት ውስጥ ነው። ዛሬ ያው በተለያዩ በቲቪቲ ኮሌጅ ላይ መርሃ ግብር ላይ የስልጠና ፕሮግራሞች ላይ ስልጠና እየወሰዱና አሁን ደግሞ ስልጠናቸውን እየጨረሱ ያሉ የስልጠና ፕሮግራም ያጠናቀቁ ተማሪዎች ጋር ነው የምንገኘው። አጠቃላይ በስልጠናው ላይ ምን አይነት ነገር እንዳገኙ፣ ምን ያህል ለሀገራችን ስልጠናው ጥቅም እንዳለው ከአዲስ ክፍለ ከተማ በመጣች በኢንጂነር አቦነሽ ጋር ኢንተርቪው እናደርጋለን። ከአዲስ ከተማ ኢንዱስትሪያል ኮሌጅ ነው የመጣችው። ያው አጠቃላይ ስልጠናውን አስመልክቶ ስምሽን አስተዋውቀሽ፣ ስምሽን ሲያስተዋውቂልኝ መጀመሪያ። እሺ፣ አመሰግናለሁ። ስሜ አቦነሽ ከፋ ይባላል። የመጣሁት ከአዲስ ከተማ ኢንዱስትሪያል ኮሌጅ ነው። በጣም አመሰግናለሁ። ያው አጠቃላይ ስልጠናው ከተጀመረ ምን ያህል ጊዜ ነው? ወደ 1 ወር ገደማ። አንድ ወር አካባቢ ሆኖታል። ስልጠናው ምን ያህል ተወደሽዋል? እንዴት አግኝተሽዋል? እንዳጠቃላይ። እሺ፣ አመሰግናለሁ። ያው ስንመጣ ሶላር ሲስተምን ለመሰልጠን ነበረ። እንደኔ ፐርሰናል ሳውራ ምንም አይነት የሶላር ኮንሰፕቱም ምንም አልነበረኝም። አሁን ግን ከሞላ ጎደል ጥሩ የሆነ እውቀት ይዣለሁ ብዬ አምናለሁ ለራሴ። በጣም አሪፍ። ስልጠናው ከቲዮሪ ባለፈ ተግባር ተኮር ስልጠና ነው የተባለ አንዳንድ ጥያቄዎችን እንጠይቃለንና ስልጠናው እንዴት አየሽው? ተግባር ተኮሩ ስልጠናው ምን ያህል አሁን ለተለያዩ አሁን ስልጠናውን በዘርፉ ላይ ምንም አይነት ሶላር ሲስተም በቲዮሪ ደረጃ የሚያውቁ ሰዎች ብዙ ነገር ይናገራሉና ተግባር ተኮሩ ላይና ቲዮሪ ላይ ያለው ልዩነት እንዴት ነው? እንዴት ታየዋለሽ? ያው የሚቀረን ነገር ቢኖርም ከ100% 80% ልስጠውና 80%ቱን በተግባር አይተናል። አሁን አፓራንት ምናምን ስንወጣ ደግሞ 100% ይሆናል ማለት ነው። እና እጃችን ምናምን አፍታተናል። እዚህ ባለው ማቴሪያሎች የተለያዩ ሞዲፊክ የሆኑ ማቴሪያሎች አሉ፣ እነሱንም አይተናል። የቀረን ነገር ቢኖር አፓራንት ወተን እሱን ፕራክቲስ ማድረግ ነው ማለት ነው። ያው በፓወር ኢትዮጵያ ሶላር ቴክኖሎጂ ኢንስቲትዩት ስመጡ በተሻለ መንገድ እውቀታችሁን በኢነርጂ ቴክኖሎጂ ዙሪያ ላይ ስፔሻሊ በሶላር ኢነርጂ ቴክኖሎጂ ላይ የተሻለ ካፓሲቲ ተገነባላችሁ። በዘርፉ ላይም የተሻለ ነገር ይዛችሁ እንድትወጡ ጥረት እናደርጋለን እኛ። ፕላስ ደግሞ በዘርፉ ላይ ስልጠና ስትወስዱ አንደኛ ተግባር ተኮር ነው፣ ሁለተኛ የራሳችሁን በተሻለ መንገድ የቢዝነስ አይዲያ ይዛችሁ እንድትወጡና ወጣችሁም ትግበራው ላይ በተሻለ መንገድ ለማህበረሰቡ ጥሩ ነገር ዴሊቨር እንድታደርጉ በተለያየ መንገድ ትደገፋላችሁ። እናመሰግናለን።